ሰላም ጤና ይስጥልን ክቡራንና ክቡራት አድማጭ ተመልካቾቻችን፣ ይህ የግሎባል ባንክ ኢትዮጵያ የዩቲዩብ ቻናል ነው። እነሆ ዛሬ ግሎባል ባንክ ኢትዮጵያ በትግራይ ክልል በምድረ ገነት ሽሬ እንዳስላሴ ቅርንጫፉን ከፍቶ በደማቅ ስነ ስርዓት አስመርቋል። በአካባቢው ያሉ የንግዱ ማህበረሰቦች እንዲሁም የባንካችን ከፍተኛ አመራሮች በተገኙበት ቅርንጫፉ በይፋ ስራ ጀምሯል። እንደሚታወቀው ይህ አካባቢ በተለይም በወርቅ ንግድ የሚታወቅ ሲሆን ከአዲስ አበባና ከተለያዩ የክልል ቅርንጫፎቻችን ጋር የንግድ ትስስርን ለመፍጠር አይነተኛ ሚና ይኖረዋል። እነሆ ፕሮግራማችንን በይፋ ጀምረናል። በትግራይ ክልል ሽሬ ከተማ ነው የምንገኘው። ሽሬ ከተማ የተገኘንበት ዋናው ምክንያት ደግሞ ባንካችን በሽሬ ከተማ የከፈተውን ቅርንጫፋችንን ለማስመረቅና በአዲስ አበባ የጀመርነው ከደንበኞቻችን ጋር የመገናኛ መድረክ አለን፣ ግሎባል ቱር የሚባል። ያ ግሎባል ቱር በአዲስ አበባ የሚገኙ ደንበኞቻችንን ዋና መስሪያ ቤታችን እየጠራን የባንካችንን እድገት፣ የባንካችንን የወደፊት ራዕይ አካሄዱን በደንብ ከደንበኞቻችን ጋር የምንወያይበትና የበለጠ የምንቀራረብበት የበለጠ የምንተዋወቅበት መድረክ አለን በአዲስ አበባ። በጣም ለረጅም ጊዜ በተከታታይ ያካሄድነው መድረክ ነው። ያ መድረክ ደግሞ ከአዲስ አበባ ውጭ ወጣ አድርጎ ለማየት በማሰብ ጭምር አንዱ እንግዲህ ቅርንጫፋችንን መመረቅና ስራ ማስጀመር ነው። ሌላኛው ደግሞ ሽሬና አካባቢው ጋር ከሚገኙ የባንካችን ፖቴንሻሊ ደንበኛ ሊሆኑ የሚችሉ ወደፊት ደንበኛ መሆን ይችላሉ ብለን ያሰብናቸው እና አሁንም ኤግዚስቲንግ የባንኩ ደንበኞች ከሆኑ እንግዶቻችን ጋራ የውይይት የመመካከር እና የወደፊት አብረን የምንሰራበትን መንገድ እያሰብን ያለንበት ሁኔታ ነው ያለው። በቅርበት እየተነጋገረን በቅርበት እየተመካከረን አብረን እየሰራን ከተማውንም እናሳድጋለን፣ እኛም አብረን እናድጋለን ማለት ነው። ትግራይ ክልል ሰፊ ነው ሀብቱ። ስለዚህ በቅርብ አሁን የሚጀምር አድዋ ላይ የምንከፍተው ቅርንጫፍ አለን፣ አድዋ ላይ አለን፣ አክሱም ላይ አለን፣ ውቅሮ ላይ እያል በጣም ሰፊ ቅርንጫፎችን በቅርብ ከፍተን አስተሳስረናቸው አብረን መስራት እንችላለን። ቅርንጫፋችን ስናሰፋ ትልቁ ነገር ከደንበኞቻችን ጋር ለመገናኘት ነው። ቅርንጫፎቻችን በየቦታው ሲኖሩ የኛ አምባሳደሮች ናቸው። ስለዚህ የኛን ህልውና የኛን መገኘት የሚያሳዩ ስለሆነ ከደንበኞቻችን ጋር ጥሩ ግንኙነት እንዲኖረን የሚያደርጉ ቅርንጫፎቻችን ናቸው። ለዚህ ነው እንግዲህ ዛሬ እዚህ ተገኝተን ይህንን ቅርንጫፍ በልዩ ሁኔታ ያስመረቅነው። ቅርንጫፎችን በጣም በማስፋፋት ላይ ይገኛል። ይሄም ያለው ፋይዳ ከፍተኛ ነው። በፋይናንስ ረገድ ተደራሽ እንዲሆን በአጠቃላይ በረጅም ጊዜ እቅድ እንደርስባቸውን ያሉን የቅርንጫፍ የማስፋፋት ሁኔታዎች እሱን ትልማችንን ከግብ የምናደርስበት በአጠቃላይ የፋይናንስ ዘርፉን በባንኪንግ ሰርቪሶች በተለያየ መንገድ ምንደርስበት መንገድ ነው። ከዚህ በፊት በአዲስ አበባ በነበሩ ቅርንጫፎች በደንበኝነት እየተጠቀምኩ ነበረ። አሁን ሽሬ በመጣው ቅርንጫፍም ያው ሂሳብ ከፍቼ በአዲሱ ቅርንጫፍ በዚህ በቅርብ በማግኘታችን ደስተኛ ነን። አንዳንድ ፕሮዳክቶች የተለዩ ሌሎች ባንኮች ላይ የማታገኟቸው ግሎባል ባንክ ጋር ደግሞ ያሉ ፕሮዳክቶች አሉ። ቅድም አንዱ የተባለው የአዛውንቶች ፕሮዳክት ጎልደን ኤጅ የሚባለው ፕሮዳክት ሰው ልጅ በአንድም በሌላም እድሜው እየገፋ ሲመጣ ብዙ ነገር ያስፈልገዋል፣ የተሻለ ጥቅም ያስፈልገዋል በሚል የተሻለ ወለድ የሚያስገኝ የቁጠባ አይነት አለን። ለሰራተኛ ቅድም እንዳለው ካለው ከኑሮ ጫና አንጻር የተለያየ ችግር ቢፈጠርበት ባንኩ እንደ ኪሱ በማድረግ ለችግሩ እንዲደርስለት የደሞዙን የተወሰነ ፐርሰንት 33%፣ 50% ያህል እየወሰደ ችግሩን የሚወጣበት፣ መኪና ያለው ደግሞ ኢንሹራንስ ለመግባት ቢቸገር ለኢንሹራንስ የሚያስፈልገውን ክፍያ ከባንኩ በቅርበት በማግኘት ኢንሹራንሱን የሚሸፍንበት፣ ቤት መስራት የሚፈልግ በተወሰነ የሚያገኝበት፣ መኪና መግዛት ይፈልግ የተወሰነ የተለያየ እንደ ፕሮዳክት
ሜኗችን ሰፊ ነው፣ ፕሮዳክታችን ሰፊ ነው። እንግዲህ በዚህ አጋጣሚ ለማንሳት ያው ግሎባል ባንክ ተደራሽነቱን ለማስፋት እጅግ ከፍተኛ ስራዎች እየሰራ ነው የሚገኘው። በመላ ሀገሪቱ ቅርንጫፎቹን ከፍቶ እየሰራ ይገኛል። በአሁኑ ሰዓት ከ240 በላይ ቅርንጫፎች ነው ያሉት ባንካችን። ይህን ስናደርግ እንግዲህ አንድም የፋይናንስ አካታችነትንና ተደራሽነትን የማስፋት ስራችንን ያንን የማጠናከር ስራን የበለጠ አጎልብተን የምንሄድበት ነው የሚሆነው። ሌላኛው ዓላማችን ደግሞ የዚህ የፋይናንስ የባንክ አገልግሎት ተደራሽነቱ ባሻገር የፋይናንስ አገልግሎት እውቀትን የፋይናንሻል ሊትሬሲን የማስፋፋት ስራዎችንም በስፋት ለመስራት አስበን እየተንቀሳቀስን ነው ያለነው እንደ ግሎባል ባንክ። ይህ ደግሞ ቁጠባን በማበረታታት የባንክ እንቅስቃሴን በማሳደግ በባንክና በደንበኞች መካከል ያለውን ግንኙነት የበለጠ በማጠናከር ከባንኮች እድገት ባሻገር የባንኮች እድገት ለሀገር ኢኮኖሚ የራሱን አስተዋጽኦ እንዲያደርግ በማድረግ ሂደት ውስጥ ነው የምንገኘው። እንደ ግሎባል ባንክ እንግዲህ በዚህ ስራችን እጅግ በርካታ ውጤቶችን አግኝተናል ብለን ነው የምንወስደው። ከነኚህ ውጤቶች ውስጥ በቅርቡ ያገኘነው የአፍሪካን ቤስት ሴቪንግ ባንክ ተብለን በአፍሪካ ደረጃ የተካሄደ የአፍሪካ የባንክና የኢንሹራንስ አዋርድ ላይ ባንካችን እንግዲህ ምርጡ ቁጠባን የሚያበረታታ በቁጠባ ኤሪያ ላይ ጥሩ ስራዎችን እየሰራ ያለ ባንክ ተብሎ ተሸልሟል። ይሄ ለኛ እንደ ትልቅ ስኬት እንደ ትልቅ ሰክሰስ እንወስደዋለን። ደንበኞቻችን ከኛ ጋር እንዲሰሩ ፍላጎት እያሳዩበት ያለበት ሁኔታ ነው። ያንን ነው እንግዲህ ማስቀጠል የፈለግነው። በዚሁም ረገድ ውጤታማ ነን ብዬ አስባለሁ እና እኛም ደስተኛ ነን። ባንካችንም እዚህ አካባቢ ላይ በጣም ውጤታማ እንዲሆን በጣም እርግጠኞች ነን የሚለውን ነገር ለማሳየት ያሰብንና ያደረግንበት ሁኔታ ነው ያለው። በፕሮግራሙ ላይ በነበረው ፕሬዘንቴሽን ተገለጸው የተለያዩ አገልግሎቶችን እንዳለን ለደንበኞቻችን አሳውቀናል። ይሄኛውም ያው የቁጠባ፣ የብድር፣ የውጭ ንግድ ላይ ለተሰማሩ ከወለድ ነፃ የሆነ አገልግሎት ወይም አፍቢ የምንለው እና የተለያዩ አገልግሎቶችን ያስተዋወቅንበት ሁኔታ ነው ያለው። በተለይ የኛ የምንለይበት ትልቁ የቁጠባ አገልግሎታችን የተለየ ነው። ከሁሉም ከሌሎች ባንኮች የምንለይንበት ሁኔታ ነው ያለው። ምክንያቱም እኛ ደንበኞቻችን ከኛ ጋር ሲሰሩ ትርፋማ እንዲሆኑ ነው የምንፈልገው እና ለዛም ነው የተሻለ ወለድ የወርቃማ ቁጠባ የምንለውን የሰጠንበት ሁኔታ አገልግሎት የምናቀርብበት ሁኔታ ነው ያለው። ስለዚህ አንድ ሰው ገንዘቡ ዝም ብሎ ባንክ አያስቀምጥም የሆነ ጥቅም እስካላገኘበት። ይህን ጥቅም እንዲያገኝ ነው እንግዲህ ወለድ ከፍ አድርገን አገልግሎት እንዲጠቀሙ የጋበዝ ናቸው። እንግዲህ ዛሬ በጣም ሞቅ ባለ መንገድ ተከፍቶ ስራ መጀመሩ ይታወቃል። ያው ከተማዋ በጣም የቢዝነስ እንቅስቃሴ በጣም ያለባት የወርቅ ከወርቅ ጋር የተለያዩ ድርጅቶች ሃይሊ ፋይናንስ ኢንቮልቭ የሚደረግበትና ሰርኩሌት የሚደረግበት ሁኔታ ስላለ ይሄንን ደግሞ ግሎባል ባንክ እንደ ግብአት ተጨማሪ ሆኖ ለማህበረሰቡ የፋይናንስ አገልግሎት መስጠት በአጠቃላይ ደግሞ እንደ ባንኪንግ የራሱን ኢምፓክት መፍጠር ስላለበት ጥሩ የሆነ ውጤት ይኖረዋል ብለን እናስባለን። ሽሬ ውስጥ ትልቅ እንቅስቃሴ ያለው የወርቅ እንቅስቃሴ ነው። በቀን ውስጥ ከፍተኛ ትራንዛክሽን የሚካሄድበት ከተማ ነው። ስለዚህ ይሄ ከተማ ውስጥ መታችሁ በመክፈታችሁ ያለውን የፋይናንስ የገንዘብ እንትን ድጋፍ ለማድረግ በመጣታችሁ ጥሩ ነው ማለት ይቻላል። ምክንያቱም ትልቅ እንቅስቃሴ ነው ያለው እዚህ ከተማ ውስጥ በወር በአመት ከብሔራዊ ባንክ የሚቀርበው የወርቅ ብዛት እጅግ በጣም ከፍተኛ ነው። ከዚህ በጣም ከፍተኛ ነው። ስለዚህ ይህንን ለመደገፍ ወደዚህ በመምጣታችሁ ጥሩ ነው የሚል አስተያየት ነው ያለን። ስለዚህ ዋናው ነገር ምንድነው? ፋይናንስ በጣም ይፈልጋል። የወርቅ ስራ ከፍተኛ ገንዘብ ነው የሚፈልገው። ይህንን ለመሸፈን ከቻላችሁ ነጋዴው ማህበረሰብ አብሯችሁ ከጎናችሁ ሆኖ የማይሰራበት ምክንያት የለም። ለግሎባል ባንክ ምስክር የምትሆኑ ሰዎች እንደምትኖሩ ተስፋ አደርጋለሁ። የሚታያችሁን ማንኛውንም ቅሬታ በሚኖርበት ሰዓት ላይ ያለምንም ገደብ ወደ ዋናው መስሪያ ቤት ሁሉ ስልክ በመደወል የተለያየ መልእክቶችን ሁሉ ማድረስ እንደምትችሉ እናረጋግጥላችኋለን። ግሎባል ባንክ ዝም ብለን የባንክ አገልግሎት የሚሰጥበት ተቋም ብቻ ሳይሆን ተያይዘን የምናድግበት ነገን የምንቀይርበት ሀገር የምንሰራበት ባንክ ነው እና ሁሉም ሰው ራዕዩን የሚኖርበት ህልሙን የሚኖርበት ተቋም እንዲሆን ግሎባል ባንክ እጅግ በርካታ ስራዎች እየተሰራ ነው የሚገኘው። ለዚህም እንግዲህ የባንኩን ማኔጅመንት፣ የዳይሬክተሮች ቦርድ ስታፉን፣ አጠቃላይ በየደረጃው ያለው የባንኩ ሰራተኛ ባንኩ በዚህ ደረጃ እንዲያድግ፣ በዚህ ደረጃ ውጤታማ እንዲሆን፣ በዚህ ደረጃ ለስኬት
እንዲበቃ በማድረግ ሂደት ውስጥ ትልቅ ሚና ተጫውተዋል። እነሱን ከልብ ማመስገን እንፈልጋለን። ባለፉት እንግዲህ ዓመታት ሁሉ በአገልግሎት ዘመናችን አብረውን የነበሩትን ደንበኞቻችንን፣ አጋሮቻችንን፣ አብረውት የሚሰሩ የተለያዩ ፓርትነሮቻችንን በፊንቴኩም በተለያየ መስክ ከኛ ጋር የሚሰሩትን አጋሮቻችንንም ጭምር እንዲሁ የምናመሰግንበትና የምናከብርበት የምናደንቅበት መድረክ ነው። እንደዚህ አይነት መድረኮች እንግዲህ አጠቃላይ የባንካችንን የስራ እንቅስቃሴ ወደፊት የበለጠ አጠናክረን የምንቀጥል ይሆናል የሚለውን ነገር ለማንሳት ነው። በጣም አመሰግናለሁ። የከተማው ህዝብ ወደዚህ ባንክ መታችሁ በቁጠባም ይሁን በብድር ይሁን በተለያየ ባንኩ በሚሰጣቸው የግልጋሎት ተጠቃሚ እንድትሆኑ ጋብዛለሁ። በዝርዝር በተነገሩን የመኪና ይሁን የሞተር ሳይክል፣ የባጃጅ እነዚህ አይነቶችን በግምት ውስጥ አስገብቶ ህብረተሰቡ በየአቅሙ መጥቶ ጥያቄውን አቅርቦ መገልገል መቻል አለበት። ክቡራንና ክቡራት አድማጭ ተመልካቾቻችን ፕሮግራማችን ያያችሁትን ይመስል ነበር። ለዛሬ በዚሁ እናበቃለን። ሁላችሁም ቻናላችንን ሼር፣ ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ግሎባል ባንክ ኢትዮጵያ ለጋራ ስኬታችን